አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ሰላም ጤና ይስጥልኝ የራህማ ቤተሰቦች እንዴት ናችሁ? ካላችሁ የከኛ ነገር ሰላም ነው። እናንተ እንዴት አላችሁልን? ለዚህ ቤት አዲስ የሆናችሁ ላይክ እና ሰብስክራይብ ሼር እያደረጋችሁ አብራችሁን እንድትቆዩ ስል እጠይቃችኋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ማለት ነው። አዲስና ወቅታዊ ዜናዎችን እናደርሳችኋለን። ሰላም ፍቅር አንድነት ለሀገራችን። እችን ልጅ እንግዲህ ኤቢሲ ላይ አይታችኋታል ማለት ነው። በጣም የሚያሳዝን ታሪክ ነበረ። ልባችን ተሰብሯል። እኔ እያለቀስኩ ነበር እና ያዳመጥኩት ማለት ነው። ብዙ ጊዜ ቲክቶክ ላይ እየተቆራረጥም ተለቋል ማለት ነው። እናም ሰላምን ፈጣሪ ለሀገራችን ያምጣልን። በጣም ያሳዝናል እላችኋለሁኝ። አላህ በያለንበት ይጠብቃችሁ ይጠብቀን። በጣም ስለቸኮልኩ ነው በነገራችን ላይ ማለት ነው። ወዲህ ስላለ መግባት ለዛ ነው ቶሎ ማወራችሁ እና ይህንን ይመስላል። ራህማ ደግሞ ኢትዮጵያ ነው ያለችው። አበረታቷት፣ ተጎኗ ሆኖ ኢንሻላህ ጥሩ ጥሩ ነገር ይዘላችሁ እንደምትመጣ ተስፋ አደርጋለሁኝ። አሁን ያለው ሁኔታ ያው ብዙም ስለማይመቻች ነው እንደፈለጉ ቪዲዮ መቅረጽ አይመችም። ለዛ ነው እና ኔትወርኩን በደንብ አይሰራም ማለት ነው። ቪዲዮ አለቅላት ብሏል። ባለፈው ቪዲዮ ለቃ እንትን አላለም፣ እየዞረ ዝም ብሎ እየተሽከረከረ ነበር እና አልሄደም ማለት ነው። ያ ማለት ያው የኔትወርኩ ችግር ስላለ ቪዲዮ ብዙም አይለቅም እና ለዛ ነው የጠፋችሁ እላችኋለሁኝ። ሁሉም ነገር ሲስተካከል የምትመጣ ይሆናል። መልካም ቀን ይሆንላችሁ። መልካም የረመዳን ቀን ይሁንላችሁ። በዱዓ እንረሳሳ። ዱዓ አድርጉ። በያላችሁ በሰላማችሁ ይብዛልኝ። እኔም እንግዲህ ወይ ጥግረራዬ ማለት ነው። ቻው ባይ ባይ። እንጀራ ይዤላችሁ መጥቻለሁ ሳልጋብዛችሁ። አየችሁታ እንግዲህ ያው አፍለኛ ነው የሚባለው አይደለም። ማን የላከው ግን ጋላሪ ውስጥ ግብት ስላገኘሁትና እናንተ ደግሞ እኔ ደግሞ ወደ እናንተ ይዤው መጣሁ ማለት ነው። እናቴ ይዘርዘርልሽ ሙያሽ ነው። ሙያም አላረተው እናቴ ሸክ ያለች አፍለኛ ያልቦካች አልፎ መጠጦች ናት እናቴ። ለጨንጓራችሁ ተመራጭ እንጀራ ናት። ባይዘዌ ቆረስ እያደረጋችሁ እኛን ደግሞ አበረታቱን እላችኋለሁ። ደግሞ ደቂቃው ረዘመ እንጂ ቻው እያልኩ እኮ ረዘመብኝ። ቪዲዮ ልጨርሰው ብዬ እነማቸው ይመቻችሁ።